ጀግና ናቸው። ማንም የማይደፍረውን ደፍረዋሉ። እንግዲህ ለነዚህ ለጀግኖቹ ወይንም ለአሉላና ሶፊ በእውነት ክብር ይገባቸዋል። ሁላችሁም ኢትዮጵያዊ የሆናችሁ ሃይማኖት፣ ወግ፣ ባህል ያላችሁ ሰዎች ነገ በልጄ እንዳይደርስ የምትሉ ሰዎች፣ ነገ በኢቴ ላይ እንዳይደርስ የምትሉ ሰዎች እነሱም መደገፍ አለባችሁ። ከጎናችሁ ነን ማለት አለባችሁ። የታላችሁ ታዋቂ ቲክታከሮች፣ ታዋቂ ሰዎች የታላችሁ? እነሱን ስደግፉ እኮ አላየዋችሁ። በእውነት ይሄ በጣም አሳፋሪ ነገር ነው። ስለዚህ እነዚህ ሰዎች ይህን ጉድ ነው ይዘው የወጡት። ነገ ሴት ልጆቻችሁ እንዳይበላሹ፣ እንዲሁም ደግሞ ሴት እህቶቻችን እንዳይበላሹ፣ ተመሳሳይ ጾታ ጋብቻ በኢትዮጵያ እንዳይስፋፋ እንግዲህ እነዚህ ሰዎች በህይወታቸው ወስነው እየሰሩ የሚገኙ ሰዎች ናቸው። እንግዲህ እነሱን ያልደገፈ እጅ፣ እነሱን ያልደገፈ አንደበት፣ እነሱን ያልደገፈ ጭንቅላት ኖርማል ነው ብዬ አላስብም። ስለዚህ